የሰኔ ወር የመለኮታዊ ፍጻሜ ወራቸው። በዚህ ሰኔ ወር እና ደግሞ በሰኞ ቀን የሚያገናኛቸውን የጨለማው ዓለም የሚያወራውን የሟርት ቃል ከዘመናት ዘመናት እየተሻገረ የመጣውን ቃል በናዝሬቱ ጌታ በኢየሱስ ክርስቶስም በመለኮታዊ በዚህ ወር እጸልያለሁኝ። በኢየሱስ ስም የጨለማ ኃይሎች እንዲነሱ እጸልያለሁኝ። የጨለማ ስርዓቶች እንዲነሱ። ይህ መጽሐፍ ቅዱሳችን ላይ ሟርት ይለዋል። መጽሐፍ ቅዱስ ምን ስለሚል መልካሞቹን ቀኖች ላይ የሚፈልግ መላሱን ከክፉ አንደበቱን ተንኮል ከመናገር ይከልክል ነው የሚለው። ቀኖች ሁሉ ዘሴም ናቸው። ቀኖች ሁሉ አንድ አይነት ናቸው፣ ክፉ ናቸው። ነገር ግን መልካሞቹን ቀኖች ማየት ለሚፈልጉ ለእግዚአብሔር ልጆች አንደበታቸውን ከክፉ ምላሳቸውን ተንኮል ከመናገር እንዲከለክሉ ብቻ መጽሐፍ ቅዱስ ያዛል። እግዚአብሔር በዚህ ወር በናዝሬቱ ጌታ በኢየሱስ ክርስቶስ የመለኮታዊ ፍጻሜ ወር እንዲያደርግላችሁ በህይወታችሁ፣ በቤታችሁ፣ በትዳራችሁ፣ በስራችሁ፣ በመንገዳችሁ ሁሉ የእግዚአብሔር የመለኮታዊ ፍጻሜ ኮምፕሊት የሚሆንበት ነገራችሁ ወደ ፍጻሜ የሚመጣበት እንዲሆን አይ ፕሬይ በናዝሬቱ በኢየሱስ ስም እጸልይልሻለሁ። ለአንቺ በዚህ ወር እጸልይልሃለሁ፣ ለአንተ በዚህ ወር ይህ ወር የመለኮታዊ ፍጻሜ ወር ይሁን። የሚለቀቁ ፍርሃቶችን እንዳሰማ ይሄና ይሄ ከተገናኘ ሰኔና ሰኞ ከተገናኘ እንትንና እንትን ከተገናኘ እንትን ካደረገብህ በኢየሱስ ክርስቶስ ስም ሽሬዋለሁ። በኢየሱስ ክርስቶስ ስም ሽሬዋለሁ። በኢየሱስ ክርስቶስ ስም ሽሬዋለሁ። በዚህ ሰኔ ወር የመለኮታዊ ፍጻሜ ወርህ ነው። በዚህ ሰኔ ወር የመለኮታዊ ፍጻሜ ወርሽ ነው። መለኮት ብቻ ባንቺ ላይ እንዲሰራ ፈቀጂ በኢየሱስ ስም በይ። እኔ እግዚአብሔር ቤተ መቅደስ ነኝ። በኢየሱስ ደም ተሸፍኛለሁ። በእግዚአብሔር ልጅ መንፈስ የምመላለስ ነኝ። የእግዚአብሔር ልጅነትን ተቀብያለሁ። ተናገሩ በናዝሬቱ ጌታ በኢየሱስ ስም። የእግዚአብሔር ቃል ሲናገር በግልጽ ያስቀምጣል። እኔ ለእናንተ ማስባትን ሐሳብ አውቃለሁ፣ ፍጻሜና ተስፋ የሰላም እንጂ የክፉ ነገር አይደለም፣ የፍቅር እንጂ የክፉ ነገር አይደለም፣ የኃይል እንጂ የክፉ ነገር አይደለም፣ የብርሃን እንጂ የጨለማ አይደለም፣ የሕይወት እንጂ የሞት አይደለም። በናዝሬቱ በኢየሱስ ክርስቶስ ስም በዚህ ሰኔ ወር አምላኬ እንደተናገረላችሁ ብቻ እንዲሆንላችሁ ወደ ፍቃዱ የሚነዱ የመለኮታዊ ፍጻሜዎች ሰዎችን እንዲያገናኛችሁ ወደ ፍቃዱ የሚነዱ መለኮታዊ ፍጻሜዎች ፋይናንሻሊ፣ ስፒሪቹዋሊ፣ ሜንታሊ፣ ፊዚካሊ፣ ኢሞሽናሊ በነገር ሁሉ በናዝሬቱ በኢየሱስ ስም እንዲገናኛችሁ ጸልያለሁ። አምላኬ በዚህ ሰኔ ወር በናዝሬቱ ጌታ በኢየሱስ ስም የእግዚአብሔር መለኮት ፍጻሜ ይገናኛችሁ። ፍጻሜውን ይገናኛችሁ። ፋይናንሻሊ ነው ፍጻሜው፣ ስፒሪቹዋሊ ነው ፍጻሜው፣ ሜንታሊ ነው ፍጻሜው። በነገር ሁሉ መጽሐፍ እንደሚል በነገር ሁሉ ሁለንተናችን እንዲቀደስ እንደሚፈልግ እግዚአብሔር በነገር ሁሉ ደግሞ በመለኮት ምሪት ውስጥ በመለኮት ፍጻሜ ውስጥ እንድንሆን እግዚአብሔር ይፈልጋል። በዚህ ወር እንደዚህ ብለሽ ተናገሪ፣ ይህ ወር ለኔ የመለኮታዊ ፍጻሜ ወር፣ አምላኬ የተናገረልኝን የምወርስበት፣ አምላኬ ያየልኝን ማይበት፣ በዚህ ወር ተራሮቼ የሚንቀሳቀሱበት፣ መዘግየቶቼ ወደ ፍጻሜ የሚቀየሩበት፣ ድካሞቼ ወደ ብርታት የሚቀየሩበት ናቸው። በዚህ ወር አያሌ በአዶ ተክዳና ሃዲያስ የመለኮታዊ ፍጻሜ ወሬ ነው። በናዝሬቱ በኢየሱስ a month of divine completion. A month of divine completion. Amen, 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 amen. ስለዚህ በምታዩት በምትሰሙት በአካባቢያችሁ በሚወራው ነገር እንዳትረበሹ፣ ፍርሃት እንዳይሞላችሁ በኢየሱስ ደም ተሸፍኛለሁ በሉ። በኢየሱስ ደም ተሸፍኛለሁ። በእምነት በጸሎት በመለኮታዊ ምሪት እንቀሳቀሳለሁ። በኢየሱስ ስም በማየው በምሰማው ስሜቶቼ በሚነግሩኝ አልመላለስም በሉ። In the mighty name of Jesus ጸለይኩኝ። አምላኬ በዚህ ወር በናዝሬቱ ጌታ በኢየሱስ ስም ከየትኛውም የኢየሱስ ወገን ያልሆነ ኃይል ነፃ ያውጣችሁ። መለኮታዊ ፍጻሜ ወዳለበት በራችሁ፣ መለኮታዊ ፍጻሜ ወዳለበት ሰዎቻችሁ፣ መለኮታዊ ፍጻሜ ወዳለበት ሰላማችሁ፣ መለኮታዊ ፍጻሜ ወዳለበት ትዳራችሁ፣ መለኮታዊ ፍጻሜ ወዳለበት ቢዝነሳችሁ እንድትገቡ በኢየሱስ ስም ጸለይኩኝ። በኢየሱስ ስም ጸለይኩኝ። ተቀበል። በኢየሱስ ስም ጸለይኩኝ። ይህ ሰኔ የመለኮትን ፍጻሜ የምትገናኙበት ወር ነው። In the mighty name of Jesus Christ I pray. Amen, amen, amen. ይህንን መልእክት ኮፒ ሊንክ ሼር በማድረግ ለሌሎች ቅዱሳን ማድረስ አትርሱ። የምትወዱትን ሰው የምታረጉለት ጸልዩለት አላችሁ። ከዛ ለምን የምታረጉለት ነገር የለም። ሰው ሼር ስታረጉ እየወደዳችሁት ነው፣ የባረካችሁት ነው፣ አብራችሁ ያገለገላችሁ ነው። ጸጋና ሰላም ይብዛላችሁ። ኢየሱስ የእግዚአብሔር ልጅ ለዘላለም ጌታ ነው።